አቤት አያችሁ፣ ወንዝ አለ እዚህ ጋር። ወንዙን አይታችኋል? ወንዝ 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 ደስ አይልም? በቃ እንደዚህ ሳይ እኮ አገር ቤት ነው ትዝ የሚለኝ በእውነት። ድሮ እኮ እንደዚህ አይነት ወንዝ ነበረኛ ቅርባችን ማለት ነው። አሁን ግን አበባ ማሎ ጀደኒ በሌሰን መገሩን ጅሩ ዱር ጅራ ቱረን ወረታ መገሩ አበባ ዳም ሄደኒ በሌሰን መለ ደስ አይልም? እኔ እንደዚህ ተፈጥሮ ደስ ይለኛል በእውነት። ከሰው ሰራሽ ይልቅ እንደዚህ ተፈጥሮ እግዚአብሔር የሰራው ነገር እኮ እግዚአብሔር እኮ የእጆቹ ውብ ስራ እኮ ናቸው በእውነት። ደስ አይልም? ይሁት እንዴት እንደሚያስደስት እኮ ስራው እኮ ድንቅ ነው እግዚአብሔር። እኔ ባየሁት ነገር ሁሉ እግዚአብሔርን በቃ አደንቀዋለሁ በእውነት። በቃ መልካም ስራው፣ ሰው መውደዱ፣ ሰው እንዴት ለኛ የሚመችን አይገርምም? ግን ዘፍጥረት ላይ መጀመሪያ እግዚአብሔር ሰውን ከመፍጠሩ በፊት ምንድነው ያደረገው? ሰው ለሰው የሚመቸውን ነው የፈጠረው መጀመሪያ ማለት ነው። ሰማይን ሰራ፣ ምድርን ሰራ። ከዛ በኋላ ሁሉንም ነገር ካመቻቸው በኋላ አዳምን ሰራ። እንግዲህ ይሄ አምላክ ድንቅ እኮ ነው በእውነት። በምን አይነት ነው አሁን ይሄንን አምላክ የምንገልጸው? የትኛው ቋንቋ ነው ይሄንን ጌታ ይሄንን አምላክ የሚገልጽልን? ድንቅ እኮ ነው እግዚአብሔር እኮ መልካም እኮ ነው። ስራው ሁሉ ድንቅ እኮ ነው እግዚአብሔር በእውነት። እኔ በማየው ነገር ሁሉ እግዚአብሔርን አመሰግነዋለሁ። በቃ ስራውን የእጆቹን ስራ ሳይ ይገርመኛል። እኛ ዛሬ ከተሰራልን ነገር ላይ አንድ ነገር አድርገን በቃ እሱኑ ስናወራ እሱኑ እንዲያርገን እንዲፈጥረን እንዲያለን እንዲሆነን ወሬ። እግዚአብሔር ግን ይህንን ሁሉ ተአምር ሰራልን ለኛ ማለት ነው። ይህ ሁሉ አየር ተስማሚ ለሰው ልጅ የሚመች ምንኖርበትን መጀመሪያ ምናርፍበትን ምንኖር ለኛ የሚመችን ሰራ እግዚአብሔር። መልካምነቱን እንግዲህ ማሰብ ነው በእውነት። ከዛ በኋላ አዳምን ፈጠረ። ይህንን ሁሉ ለሰው ልጅ የሚመቸውን ካረገ በኋላ ማለት ነው። እኛ ደግሞ የክፋታችን ጥግ ሔዋን መጣች፣ ከአዳም ወጣ መጣች። እሷ ደግሞ ያው እንግዲህ እባቡ አሳታት ማለት ነው። እባቡ አሳታት። ፍርድ መጣ ማለት ነው። ፍርድ መጣ ማለት ነው። ይገርማል በእውነት ስራው። ከዛ ፍርድ መጣ ማለት ነው። እባቡ አሳታት። ከዛ ለምን እንዲያረግሻላት? እሷ እባቡ አሳተኝ አለች። እሱንም አዳምንም ለምን እንዲያረግ? አንተ የሰጠኸኝ። በቃ እርስ በርስ መወነጃጀል ሆነ። ገባችሁ? አጥፍቻለሁ ይቅርታ አይደለም ያለች ወይ ያለው እሱ አንተ የሰጠኸኝ አንቺ። በቃ ተወነጃጀሉ ማለት ነው። አንዱ ባንዱ ማሳበብ። ዛሬም እኮ ይሄው ነው እየተፈጠረ ያለው። እኔ አጥፍቼ ላጠፋሁት ለምን አጠፋሽ ሲባል ሌላውን ወነጅላለሁ። ይቅርታ አንልም። ወደ ንስሐ እንኳን አይደለም አጥፍቻለሁ ምህረት አርግልኝ አይደለም እኮ ያለችው። እሱ እንዲያረገኝ እባቡ እንዲያረገኝ አለች። እባቡ አሳተኝና በላው አለች። አዳምንም ስጠይቀው የሰጠኸኝ ሴት አለ። እግዚአብሔር አዳምን የሰራት ሔዋንን የፈጠራት ለአዳም ነበር። ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ለምቾት ለሱ ነበር፣ ለሱ ረዳት ነበር፣ የምትመቸውን ነበር። ግን ያቀረና ሌላ ነገር ተፈጠረ። እሷም የአምላኳን ትታ የእባቡን ሰማች ማለት ነው። ዛሬ እናንተስ የማን መልእክት ነው የምትሰሙት?
የማንን መልእክት ነው እየሰማችሁ ያላችሁት? እግዚአብሔር ያላችሁን ነው እያደረጋችሁ ወይ እየሰማችሁ ያላችሁት? ወይስ የሌላ ወሬ ነው፣ የሌላ ውሸት ስብከት ነው እየሰማችሁ ያላችሁት? ቆመን ልናስተውል ያስፈልጋል። ምንሰማውንም ነገር ምናየውንም ነገር መምረጥ አለብን። የተገኘው ሁሉ አይበላም። የተሰበከ ሁሉ አይሰማም። ጋይስ መምረጥ አለብን። አጥልን ነው መስማት ያለብን። የእግዚአብሔር ቃል ነው ወይ እንትና ዛሬ ፓስተር እንትና ወይ ቄስ እንትና የሚሰብከው ከእግዚአብሔር ቃል ነው ወይስ የራሱን ነገር ነው እየነገረኝ ያለው? ማንን ነው እየሰበከኝ ያለው የሚለውን መምረጥ አለብን። ሰማይ ነው ወይ ያሳየኛለሁ? የሰማዩን ነው ወይ የሰማዩ መንግስት ነው ወይ እየሰበከኝ ያለው ነው? እዚህ እንደ ዘመኑ ነብዮች ቁልፍ ስለ መኪና ነው ወይ? ምንሰማውን ነገር መምረጥ አለብን። ዝም ብለን የተገኘ ሁሉ ወደ አፍ አይገባም። ምናልባት ልጅ አይታችሁ እንደሆነ ልጆች ካሏችሁ ልጅ ምንም ስለማያውቅ ያገኘውን ሁሉ ወደ አፉ ያደርጋል። ነፍስ ካወቀ በኋላ ግን ይጸየፋል። ቆሻሻ ነገር ወደ አፉ ያገኘውን ነገር ወደ አፉ ያደርጋል። ዛሬስ እናንተ አድጋችኋል? ሁሉን ነገር ነው የምታስገቡት ወደ አፋችሁ ወይስ ወደ ልባችሁ የምታስገቡት? ወይስ እየመረጣችሁ ነው? መልካሙ ስለ እግዚአብሔር ከሰማይ የሆነውን ነው ወይ? የሰማዩን መልእክት ነው ወይ እየሰማችሁ ያላችሁት? ነው እንትና ወጥቶ ስለ እንትና ሲያወራ ነው እየሰማችሁ ያላችሁት? ስለ እንትና ስለከሰሰ ነው ወይ የምትሰሙት? ነው የሰማዩን መልእክት ነው የምትሰሙት? ከምናየውም ከምንሰማውም ነገር መጠበቅ አለብን። ሁሌ ሕፃንነት የለምና ልጅ ካደገ በኋላ ራሱን ካወቀ በኋላ ከጠነከረ አይምሮውም ስለሚያድግ ያመዛዝናል እና ያገኘውን ሁሉ ወደ አፉ አያስገባም ካደገ በኋላ ልጅ። ኦኬ፣ እናንተስ አታስገቡ ወይስ ያገኛችሁትን ልክ እንደ ሕፃን ነው የምታደርጉት? ከምናየው ከምንሰማው ነገር መምረጥ አለብን። የሚጠቅመንን ነገር ስለማን ነው ይሄ መልእክት የሚወራው? ስለ ሰማይ ነው ወይ ብለን ማሰብ አለብን። መስማት ብቻ አይደለም ማዳመጥ አለብን። ማዳመጥ ብቻ አይደለም ማስተዋል አለብን። አስተውለን ስናነብብ አንባቢው ያስተውል ተብሎ ተጽፎ የለ? የምታነቡትንም ነገር ማስተዋል ያስፈልጋል። ያነበባችሁትን ነገር ደግሞ ማመንጀክ፣ ማሰብ፣ ማሰላሰል፣ ያንን ለመረዳት ማለት ነው። መንፈስ ቅዱስ ደግሞ ይረዳል። እናንተ በእውነት በጽድቅ ፈልጉ እንጂ ይረዳል እግዚአብሔር። ቃሉን ለማወቅ እግዚአብሔር እንድታውቁ ያደርጋችኋል። መንፈስ ቅዱስ አለ፣ አስተማሪ ያስተምራል። ተባረክ እና ወደ አዳም ልመለስ። እሷም እባብ አለች፣ አዳምም እሷ አለ። እርስ በርስ ማለት ግን ተሸሽገው ነበር አይደለ? ተሸሸጉ። የእግዚአብሔር መንፈስ በገነት ሲመላለስ ሰሙና ራቁታቸውንም ስለሆኑ ተሸሸጉ ይላል። ተሸሸጉ ምክንያቱም ራቁታቸው ናቸዋ። ክብራቸውን አጥተዋላ። ለእግዚአብሔር አልተገዙማ።
እግዚአብሔር ግን መልካምነቱ ጥግ ድረስ ነው። እግዚአብሔር ፍቅር ነው፣ ፍቅር ነው። ዝም ለአባባል ብቻ አይደለም ፍቅር መሆኑ። እሱ ግን እነሱ ቢሸሸጉ ያሉበት ድረስ መጣ። ወዴት ነህ አለው። ጠፍቶት እኮ አይደለም አዳም የት እንዳለው እግዚአብሔር ወዴት ነህ አለው። ፈቃድ ይጠይቃል እግዚአብሔር። የት ነህ? ወዴት ነህ? ተሸሸኩ ራቁቴን ስለሆንኩ አለ። ፈራ። ጌታስ መች ተወ? እሱ ፍለጋ መጣ። እኛ አጥፍተን ዛሬ ወዴት ነው እየተሸሸግን ያለው? ከእግዚአብሔር እየተሸሸግን ነው ወይስ ወደ እግዚአብሔር እየተሸሸግን ያለ ነው? ወደ እሱ እንጠጋ፣ ወደ እሱ እንሸሽ። ከእግዚአብሔር ወዴትም አይሸሽም። ከእግዚአብሔር ተሸሽጎ እርቃናቸውን ለመሸፈን ወረቀት ምናምን ማድረግ ጀመሩ ማለት ነው። ቅጠል ምናምን፣ ወረቀት አይደለም ቅጠል ምናምን ጊዜያዊ ማለት ነው። ምንም የማይጠቅም እርቃናቸውን ለመሸፈን ውርደታቸውን ለመክደን። እግዚአብሔር ግን አልተዋቸውም። በኤደን ገነት እንግዲህ ምን አይነት እንስሳ እንደተሰዋ ባላውቅም ባይበሉ ስለማይናገር ቁርበት አለበሳቸው ይላል። አያችሁ፣ እግዚአብሔር ራቁታቸውን አጥፍተው እንኳን እግዚአብሔርን አስቀይመው ራቁታቸውን አልተዋቸው፣ አለበሳቸው። እርቃናቸውን ከደነላቸው፣ ነውራቸውን ሸፈነላቸው። እስከ መጨረሻ መጥቶ እስኪያድናቸው ድረስ እርቃናቸውን ሸፈነ እግዚአብሔር። እንዲህ አይነት አባት ነው ያለን፣ የማይተወን እጭና እንጂስ እንደው ብሎ ገፍትሮ ማይጥለኝ ጌታ ነው እኮ ያለኝ። እናንተ ሂጂ አበዛሽ፣ ምን አተሽ ነው እንዲህ ያደረግሽው ብሎ አዳምንም ሆነ ሔዋንን አልተዋቸውም። እግዚአብሔር አይተወንም እኮ እናንተ። እናጠፋለን አይደለ? እንወድቃለን፣ እንነሳለን። እግዚአብሔር አይተወንም። በንስሐ መመለስ ነው፣ ከልብ የሆነ ንስሐ። ይሄ ማስመሰል ሳይሆን ከልብ የሆነ ከልብ አይተወንም። ከዛ ያ ቃል ነው ስጋ ሆኖ ደግሞ እንደገና መጥቶ እንዲህ አይነት አምላክ እኮ ነው ያለን። ቃል ስጋ ሆኖ ዮሐንስ ላይ ቃልም ስጋ ሆነ ይላል። በመጀመሪያ በእግዚአብሔር ዘንድ ነበር ካለ በኋላ ዝቅ ብሎ ቃልም ስጋ ሆነ፣ እውነትንና ጸጋን ተሞልቶ በእኛ አደረ ይላል። አያችሁ፣ አልተወንም፣ አልተወንም። እሱ አይተወንም፣ አልተዋቸውም። ያ ቃል ነው ስጋ ሆኖ መጥቶ ቅድስት ድንግል ማርያም ተወልዶ በመስቀል ላይ ሞቶ ደሙን አፍሶ ስጋውን ቆርሶ ያዳነን። እኛ ከአዳም እርግማን ኢየሱስ ያድናል። ኢየሱስ ያድናል። ከኢየሱስ ውጭ የሚያድን ነገር የለም። የኢየሱስ ደም ከኃጢአት ሁሉ ያነጻል። እኔ አይደለሁም ያልኩት፣ ባይብል ያለ መጽሐፍ ቅዱስ ነው ያለው። ከሱ ውጭ ድህነት የለም። ኑ ወደ ኢየሱስ። ኢየሱስ ያድናል። እኛ ያገኘነውን እረፍት፣ እኛ ያገኘነውን የዘላለም ሕይወት ኑ ከኛ ጋር ውረሱ። ኑ የእግዚአብሔር ልጆች ሁኑ። ወደ ገዛ ወገኖቹ መጣ።
የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉትና በስሙ ላመኑት ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። ኦኬ። የልጅነት ስልጣን የሚገኘው በማመን ነው። እምነት ደግሞ በኢየሱስ ክርስቶስ ማለት ነው። ኑ ወደሱ ኑ፣ የዘላለም ሕይወት እንድትወርሱ የእግዚአብሔር ልጆች ለመሆን በኢየሱስ ክርስቶስ አምኖ ዳግመኛ መወለድ ያስፈልጋል። የእግዚአብሔር ልጅነት ለማግኘት ኢየሱስ ክርስቶስን መቀበል ያስፈልጋል። ወደ ዓለም የመጣውን መድኃኒት መውሰድ ያስፈልጋል። ይህንን መድኃኒት ያልወሰደ ሰው አይድንም። አይ ዶክተሩ አዞላችሁ ዶክተር ያዘዘላችሁን መድኃኒት ትታችሁ አይ እኔ እንትና ይለምንልኛል እንትና አይሰራም። እንደዚህ እግዚአብሔር ነው የሚራራው። እግዚአብሔር ራርቶ ነው ልጁን የሰጠን። ከዚህ በላይ ፍቅር የለም። ኦኬ። አንገት አስደፍቶ የሚያስከድ ፍቅር እኮ ነው። ጌታ ኢየሱስ አንገቱን የደፋ የሾህ አክሊል ያደረገው ስለኔ ኃጢአት ነው የሞተው፣ ስለኔ ጽድቅ ደግሞ ተነሳ። ሃሌሉያ። ስለኔ ኃጢአት ኢየሱስ ክርስቶስ ሞቶልኛል። ስለኔ ጽድቅ ደግሞ ከሞት ተለይቶ ከሙታን ተለይቶ ስለ ጽድቅ ደግሞ ኢየሱስ ተነስቷል። በቃ ሮሜ 10:9 ላይ ነው 9:10 ላይ ነው ይመስለኛል፣ እርግጠኛ ባልሆነ ሰው በልቡ አምኖ በአፉ መስክሮ ይድናል ተብሎ ተጽፏል። ማመን በልብ ነው፣ መመስከር በአፍ ነው። አምናችሁ ተቀብላችሁ መስክራችሁ ዳኑ፣ የዘላለም ሕይወት አግኙ። መዳን በሌላ በማንም የለም። ከሰማይ በታች የተሰጠን ልንድንበት የተገባ የተሰጠን ስም የኢየሱስ ክርስቶስ ስም ብቻ። ኢየሱስ ያድናል። ኢየሱስ እረፍት ነው፣ ሕይወት ነው። ከሱ ውጪ መንገድም የለ፣ ሕይወትም እውነትም የለ። እሱ መድኃኒት ነው። ይሄንን ለዓለም የተሰጠውን መድኃኒት የወሰደ ሁሉ ይድናል ከርግማን፣ ይድናል ከኃጢአት፣ ይድናል ከሲኦል። እሱን ያልወሰደች ነፍስ ግን ከፍርድ አታመልጥም። እመኑ። መጽሐፍ ቅዱስ የእግዚአብሔር ቃል የሚናገረው ይሄንን ነው። ከኢየሱስ ውጪ መዳን የለም። ዛሬም ነገም ወደፊትም ርዕሴ ኢየሱስ ነው። ኢየሱስ ያድናል። ኢየሱስ ይታደጋል። ሃሌሉያ። ተባረኩ። ጸጋውን ያብዛላችሁ። የምትማሩትን፣ የምትሰሙትን፣ የምታዩትን ተጠበቁ። የሰማችሁትን ሁሉ ያያችሁትን ሁሉ ወደ ልባችሁ አታስገቡ። መርምሩ። እውነት ነው ወይ? ስለምንድን ነው በሉ። ማስተዋል ያስፈልጋል። ሕፃን አንሁን። እንደ ሕፃን ያገኘነውን ሁሉ ወደ አፋችን አናስገባ። መምረጥ አለብን። ተባረኩ። በኢየሱስ ክርስቶስ ስም ተከናወኑ። መልካም ጊዜ ባይ